ጤና ይስጥልን ሰለሞን ነኝ። አሁን ደግሞ ፑሊ ሰርተን በቤልት እንዴት አድርገን ሪሌሽን ሰርተን እንደዚህ አይነት ሞሽን ያላቸውን ድሮይንጎች እንዴት እንደምንሰራ እናያለን። ይሄን ለመስራት መጀመሪያ ኒው እንልና አዲስ ፓርት እንሰራለን። ፓርት እንልና ትልቁን ፑሊ እና ትንሹን ፑሊ እንሰራለን። የመጀመሪያ ፍሮንት ፕሌን ላይ እንመርጥና ላይን ከሴንተሩ ላይ ተነስተን አንድ ሆሪዞንታል የሆነ ላይን እንሰራና ይሄንን ሆሪዞንታል ላይኑን ወደ ኮንስትራክሽን ላይን እንቀይረዋለን። ከዛ በኋላ የመጀመሪያውን ትልቁን ፑሊ እንሰራለን። ለምሳሌ የትልቁ ፑሊ ዳይሜንሽን ይህን ስንሰራ በሚረር ግማሹን ፓርት ሰርተን ከዛ በኋላ ሪቮልቭ ነው የምናደርገው። ወይም ደግሞ በዚህ ጋር ሌላ አንድ ቨርቲካል ላይን እንሰራና ከዛ ይሄንን ላይን ወደ ኮንስትራክሽን ላይን ቀይረን እዚህ ጋር መተን ከላይ ሰርች በተኗ ላይ ዳይናሚክ ሚረር ኢንቲቲ ብለን ሰርች እናደርጋለን። ከዛ ዳይናሚክ የምናደርግበትን ለምሳሌ ቨርቲካል ላይኑን ሰሌክት እናደርግለትና ከዛ የፑሊያችንን ቅርጽ እንሰራለን። ከዚችኛዋ ላይን በዚህ በኩል ስንሰራ ምን ያደርግልናል? በዛኛው በኩልም ሚረር አድርጎ በራሱ አውቶማቲክ ይሰራልናል። ከዛ ቅርጹን እንሰራለታለን። ልክ እንደዚህ አይነት ቅርጽ እናደርግና ከዛ ወደ ታች ይሄን ያክል ልክ የዚህን አይነት ቅርጽ እንሰራና እንገጥመዋለን። ከዛ በኋላ ስማርት ዳይሜንሽን ላይ እንሄድና የመጀመሪያው ከዚህ ሴንተር እስከዚህኛዋ ያለውን ዳይሜንሽን እንሰጠዋለን። ለምሳሌ ይሄኛው 12.5 ሚሊሜትር እንለዋለን። የላይኛዋ 13.5 እቺኛዋ ዲስታንስ ከሴንተር ፖይንቱ ሳይሆን የላይኑን ሜዠር እናደርግና 10 ሚሊሜትር እናደርገዋለን። ከዛ ከዚህኛዋ እስከ ሴንተር ላይን ድረስ ያለው ደግሞ 42.5 ሚሊሜትር እናደርገዋለን። ከዛ ይሄ እንደዚህ ከሆነባችሁ ምን ታደርጋላችሁ? ኢስክ ሁለት ጊዜ ትነኩና ይሄንን ጎትታችሁ ወደ ላይ ወደ ታች ማድረግ ትችላላችሁ። ለምሳሌ እንደዚህ አይነት ቅርጽ እንዲኖረው ከፈለኩኝ እቺኛዋን ሜዠርና እቺ 3 ሚሊሜትር እናደርጋታለን። ልክ በዚህ በኩል 3 ሚሊሜትር ስንል በዛኛው በኩል አውቶማቲክ ሚረር ስለሚያደርግ በራሱ 3 ሚሊሜትር ያደርገዋል ማለት ነው። ከዛ በኋላ የዚችን ዴፕዝ ከዚችኛዋ ላይን እስከዚህኛው ድረስ ያለችውን 6 ሚሊሜትር እናደርጋታለን። ያ ማለት የቤልታችን ቲክነስ ነው ማለት ነው። ከዛ ከዚህኛው ላይን እስከ ሴንተር ፖይንት ድረስ እስከ ሴንተር ላይን ያሰመርነው ድረስ ስንት እናደርገዋለን? 60 እናደርገዋለን ማለት ነው። ከዛ እንደዚህ አይነት ከሰራን በኋላ ከዚህኛው ላይን እስከዚህኛው ላይን ያለው 25 ሚሊሜትር እናደርገዋለን። ከዛ የመጨረሻ የቀረን ምንድነው? የዚህኛዋ አንግል ማለት ነው። ሜዠርመንት እንልና ከዚች እስከዚች ያለችው ዲግሪዋ ስንት ዲግሪ ናት? 60 ዲግሪ እንለዋለን። አሁን እንደምታዩት ምን ሆኗል? ፉሊ ዲፋይንድ ሆኗል። ሁሉም መስመር ጥቁር ነው። ከዛ የዚህኛዋ የመጨረሻ እቺኛዋ ትቀራለች። እቺኛዋን 9 ሚሊሜትር ስንለው ሙሉ ለሙሉ ምን ያደርገዋል? ፉሊ ዲፋይንድ ያደርገዋል ማለት ነው። የዚህኛዋ ሪሌሽን ቨርቲካል እናደርጋታለን። አሁን ሙሉ ለሙሉ ጥቁር ሆኗል። ፉሊ ዲፋይንድ የሆነ ድሮይንግ ሰርተናል ማለት ነው። አሁን ይሄኛው ማለት ምን ማለት ነው? ሪቮልቭ የምናደርገው ፓርት ነው። እዚህ ፊቸር ላይ እንመለስና ፊቸር ላይ ሄደን ሪቮልቭ እናደርጋለን። ሪቮልቭ ስናደርግ አክሲስ እንመርጥለታለን። አክሲሱ ላይ ክሊክ አድርገን የትኛዋን እንመርጣለን? እቺ ሴንተር ላይኗን እንመርጣለን ማለት ነው። በዚህ መንገድ
አንዱን ፑሊ መስራት እንችላለን ማለት ነው። ከዛ ይሄ ፑሊ ከፈለግን ከለር አምጥተን ከለር ለመቀባት ማቴሪያል አፕላይ ለማድረግ እንደዚህ እናደርጋለን። እዚችኛዋ ላይ እንመጣለን፣ ደብል ክሊክ ይሄን እናደርጋለን። ይሄን ደብል ክሊክ ስናደርገው እዚህ ጋር የማቴሪያል አይነት ይመጣል። ለምሳሌ እዚህ ጋር ስንነካው ከለር የሚል አለ። እዚህ ጋር ደብል ክሊክ እናደርገዋለን። ከዛ እዚችኛዋ ላይ መተን ነጭ ከለር ነው አሁን ያለው፣ እሱን ደብል ክሊክ ስናደርግ የተለያዩ አይነት የከለር አይነቶች ያመጣልናል ማለት ነው። ሶ የምንፈልገው አይነት ከለር መርጠን ኦኬ እናደርገዋለን ማለት ነው። ከዛ ቀጣይ ለምሳሌ ይሄ ፑሊ ድፍን ካልሆነ ቀዳዳ ነገር ካለው ሴንተር ላይኑ ላይ ሰርክል እንመርጥና እንደዚህ እንመርጣለን። ከዛ ሜዠርመንት ስማርት ዳይሜንሽን የዚችኛዋ ዳይሜንሽን ስንት ነው? 50 ሚሊ ሜትር። ከዛ እቺኛዋን ወደ ምን እንቀይራታለን? ወደ ኮንስትራክሽን ላይን ራይት ክሊክ አድርገን እቺኛዋን ነገር ምልክት እንነካለን ማለት ነው። ከዛ ሰርክል እዚህ ኳድራንቱ ላይ አነስ ያለች ሌላ ሰርክል እንሰራለን። ኳድራንቷ የምትመጣልን ቢጫ ምልክት ስትመጣ ማለት ነው። ሶ ይሄንን 12 እናደርገዋለን ዲያሜትሩን። ከዛ እዚህ ፊቸር ላይ ገብተን ኤክስትሩድ ከት እናደርጋለን ማለት ነው። ሶ እቺኛዋ ቀዳዳ ያወጣልናል። አሁን አንድ ቀዳዳ ነው ያለው። ይሄንን ለምሳሌ ወደ 5 ወይም 6 ለማድረግ ከፈለግን እዚህ ፊቸር ውስጥ እንዳለን ሆነን እዚህ ሊኒየር ፓተርን የምትለዋ ላይ ቀስት አለች። ቀስቷን ስንነካት የተለያዩ አማራጮች ያመጣልናል። እሷ ውስጥ ከአማራጮቹ ሰርኩላር ፓተርን የምትለዋን እንነካና ከዛ የትኛውን ፊቸር ነው ፓተርን የምታደርጉት ሲለን ይሄን ፊቸር ማን ላይ ነው የምታደርጉት? እዚችኛዋ ላይ እንነካና ለምሳሌ አንዱን ሰርክል እዚህ ጋር እዚህ ሰርክል ላይ ለምሳሌ ብናደርግ 6 ምን ያመጣልናል? በእኩል ዲግሪ 360ን ለ6 እኩል አካፍሎ ያደርግልናል ማለት ነው። ሶ በዚህ መንገድ አንደኛውን ፑሊ እንሰራና ይህንን ሴቭ እናደርገዋለን። ለምሳሌ ዴስክቶፕ ላይ አዲስ ፎልደር እንፈጥርና ኒው ቤልት ብለን እዚህ ፎልደር ውስጥ ፓርት እዚች ላይ ቢግ ፑሊ ብለን ሴቭ እናደርጋለን ማለት ነው። ከዛ ድጋሚ ይዛው ሴቫስ እንለውና ሁለት ተመሳሳይ ፑሊ ከሆነ ሴቫስ ብለን ዳይሜንሽን ብቻ መቀየር እንችላለን። ሴቫስ ብዬ እዚህ ጋር ስሞል ፑሊ ብዬ ሁለተኛውን እዛው ላይ ሴቭ አደርጋለሁ ማለት ነው። ሶ አሁን ተመልሰን እንሄድና ይሄን ክሎዝ እናደርጋለን። ክሎዝ ካደረግን በኋላ አሁን ምንድነው የምንለው? ኒው አሴምብል ኦኬ። አሁን የሰራ ነው ምን ብለን ነው? ቢግ ፑሊ እና ስሞል ፑሊ ብለን የሰራ ነው ማለት ነው። ይሄን ከማድረጋችን በፊት ምን እናደርጋለን? መጀመሪያ የአሁን የሰራናትን ኦፕን ብለን ስሞል ፑሊዋን ኤዲት እናደርጋታለን። እቺኛዋን ምን እናደርጋለን? እዚህ ላይ እንመለስና ለምሳሌ እቺ ቀዳዳ የሰራናትን ኤዲት እንላትና እቺ ወደ ምን እንቀይራታለን? ለምሳሌ እቺኛዋን 50 ያልናትን ወደ 34 እንላለን። እቺ 12 ያልናትን ደግሞ 6 እናደርጋታለን። ከዛ ኦኬ ብለን አፕዴት እናደርገዋለን። እንደገና ደግሞ እዚች ላይ እንመለስና እቺን ኤዲት እናደርጋታለን። እዚህ ላይ ከስረኛው ጀምረን እየቀነስ ነው እንሂድ። ለምሳሌ ይሄኛው 13 የነበረውን 12 የነበረውን ይሄኛውን ትንሹ የመጨረሻውን እሱን 10 ሚሊ እናደርገዋለን። ኢንተር 13 የነበረውን ወደ 11 እንቀይረዋለን። ይሄ 42 የነበረውን ወደ 22 እንቀይረዋለን። 22.5 ኢንተር። ከዛ የመጨረሻ ይሄኛውን 60 የነበረውን 40
እናደርገዋለን ማለት ነው። ሶ እዚህ ጋር አፕዴት እንለዋለን። ሶ ትንሹ ፑሊ በዚህ መልክ በቀላሉ ሰርተነው ጨረስን ማለት ነው። ሴቭ እናደርገውና ተመልሰን የት እንሄዳለን? አዲስ አሴምብሊንግ የከፈትነው ላይ ወይም ደግሞ ድጋሚ እንዝጋውና ኒው አሴምብሊንግ ኦኬ። ሶ አሁን ሁለት ፑሊ አለን። እነዚህ ቢግ እና ስሞል ፑሊ ሰርተናል። ለምሳሌ ቢግ ፑሊ እንልና እናመጣዋለን ኢንሰርት። ይህ ቢግ ፑሊ እንደዚህ አድርገን ማስቀመጥ እንችላለን። ከዛ በኋላ ግን ማድረግ ያለብን አሁን ፑሊ ልንሰራ ያሰብነው በሮቴት እንዲያደርግ ስለሆነ ያሰብነው ምን እናደርገዋለን? ፊክስ የነበረውን ምን እናደርገዋለን? ፍሎት እናደርገዋለን። ከዛ ይሄ ፍሎት ሲሆን ምን ይላል ማለት ነው? ይንቀሳቀሳል። ነገር ግን ይሄኛው ፊክስ ላይ ከሆነ እናንቀሳቅስ ብንለው አይንቀሳቀስም፣ ባለበት የተተከለ ነው የሚሆነው ማለት ነው። ሶ ምን መሆን አለበት? ፍሎት መሆን አለበት ማለት ነው። ሌላ ሁለተኛ ማንን እናመጣለን? ስሞል ፑሊን እናመጣለን። ስሞል ፑሊ ኢንሰርት እናደርግና እናስቀምጠዋለን። አሁን ምንድነው የምናደርገው? እዚች ጋር አሴምብሊንግ ፊቸር ውስጥ እዚህ ሪፈረንስ ጂኦሜትሪ የሚለው ላይ ገብተን ፕሌን እንሰራለን። ፕሌን ለምሳሌ የትኛው ፕሌን ላይ? ራይት ፕሌን ላይ በ10 ሚሊ ሜትር የራቀ አንድ ፕሌን እንሰራለን። እዚህ ፕሌን ላይ ወይም ደግሞ እዚህ ጋር መተን ስኬች እናደርጋለን። እዚች ቦታ ላይ ነው የምንሰራው። ላይን እዚህ ጋር እንደዚህ እናደርግና እቺን ወደ ምን እንቀይራታለን? ወደ ኮንስትራክሽን እንቀይራታለን። ዘን እቺን ፖይንት ኮንትሮል እንይዘን ከዚች ፖይንት ጋር ምን እናደርጋለን? እናገናኘዋለን። ዘን የሴንተር ዲስታንሱ ስንት ይሆናል? 200 እንላለን። ኢንተር። አሁን እዚህ ጋር ምንድነው የምናደርገው? ኤግዚት እንለውና ወጥተን ሜት ላይ እንገባለን። ሜት ብለን ይሄኛውን ቦዲ ከማን ጋር? እዚች ጋር እንገባና ከዚህ ፕሌን ጋር እናገናኘዋለን። ኦኬ እንላለን። እንደገና ይሄኛውን ፕሌን ከዚህኛው ፕሌን ጋር እናገናኛቸዋለን ማለት ነው። ሶ አሁን ሁለቱ ምን መሆን አለባቸው? ተመሳሳይ ዳይሬክሽን መኖር አለባቸው። ተመሳሳይ የሆነ ዳይሬክሽን እንደዚህ አዙረን ማየት እንችላለን። እንደዚህ ስናዞረው እኩል የሆነ ዳይሜንሽን ላይ መሆን አለባቸው ማለት ነው። ከዛ በኋላ ምን እናደርጋለን? እዚህ ጋር ለምሳሌ ይሄንን ሴንተር ይሄንን ከዚችኛዋ ጋር ምን ኮንሰንትሪክ እናደርገዋለን። ኦኬ እንላለን። አናዘር እዚህኛውም ላይ ሄደን ይሄኛውን ቀዳዳ ከዚችኛዋ ፖይንት ጋር ኮንሰንትሪክ እናደርግና ኦኬ እንለዋለን። አሁን ፑሊዎቹ ምን ሆኑ ማለት ነው? ፊክስ ሆነዋል። ግን ምን ያደርጋሉ? ይሽከረከራሉ። ለየብቻቸው ይሽከረከራሉ ማለት ነው። ከዛ እቺን ላይን መደበቅ እንችላለን፣ ሃይድ ማድረግ እንችላለን ማለት ነው። ሶ ይሄንን ወደ 3D እንመልሰውና ከዛ በኋላ ምንድነው የምናደርገው? ቀጣይ ስቴፕ እዚህ ጋር አሴምብሊንግ ፊቸር ውስጥ ገብተን ምን የሚል አለ? አሴምብሊንግ ፊቸር የሚል አለ። እሷ ውስጥ ገብተን ወደ ታች ምን የሚል አለ? ቤልት ቼን የሚል አለ ማለት ነው። ስለዚህ ቤልት ቼን ከነካን በኋላ ልክ እንደዚህ አይነት ነገር ሲመጣልን ቤልቱ ማን ላይ ነው የሚሽከረከረው የሚለውን እንመርጥለታለን። እዚህኛው ሰርፌስ ላይ እና እዚህኛው ሰርፌስ ላይ ስንል አውቶማቲክ ምን ይሰራልናል? የቤልቱን ላይን ይሰራልናል ማለት ነው። እዚህ የቤልቱ ላይን ላይ መርሳት የሌለብን እቺኛዋን ወደ ታች እናደርጋትና ዩዝ ቤልት ቲክነስ እንለዋለን። ለምሳሌ ቤልት 6 ነበር ያልነው፣ ግማሹ ላይ እናርግና 3 እናደርጋለን። ከዛ እዚህ ጋር እቺን መርሳት የሌለብን እቺን ክሬት ቤልት ፓርት ብለን ኦኬ እናደርጋለን ማለት ነው። ሴቭ አድርጎ መጀመሪያ ሲለን ይሄንን ምን እናደርጋለን? አሴምብሊንግ ቤልት አሴምብሊ ቤልት አሴምብሊ ብለን ይሄንን ሴቭ እናደርገዋለን ማለት ነው። ከዛ በኋላ ምንድነው የምናደርገው? ቀጣዩ ስቴፕ እዚች ጋር እቺን ቀስት እንነካና ቤልት ፓርት የምትለዋን እቺን ኦፕን እናደርጋታለን።
ከዛ በኋላ የሚመቸን ፓርት ላይ እዚህ ጋር ለምሳሌ እዚችኛዋ ላይ አዲስ ምን እንሰራለን? ሪፈረንስ ፕሌን እንሰራለን። ወዴት? ኦን ዘ ሪቨርስ ዳይሬክሽን፣ ወደዚህኛው ዳይሬክሽን አድርገን ኦኬ እንለዋለን ማለት ነው። ከዛ በኋላ እዚች ፕሌን ላይ ራይት ክሊክ ብዬ ስኬች እላለሁ። ከዛ ትንሽ ዞር ታደርጉታላችሁ እንዲታያችሁ። በዚህ ቀጥታ አንድ ላይን ወደ ታች እሰራለሁ። ይሄንን መስመር ቨርቲካል ሪሌሽን አደርገዋለሁኝ። ከዛ በኋላ ዙም አድርጌ በጣም ባዶ ቦታ ነክቼ የዚችን ሴንተር ላይን ሴንተር ፖይንት ከዚህኛው ላይን ጋር ምን አደርገዋለሁ? ፒርስ አደርገዋለሁ፣ እንዲገናኝ አደርገዋለሁ። ከዛ በኋላ ስማርት ዳይሜንሽን ብዬ እቺኛዋ ቤልት ቲክነሱ ስንት ነው? 6 ሚሊ ኢንተር አደርጋለሁ። ከዛ እቺኛዋን ወደ ምን ቀይራታለሁ? ወደ ሪፈረንስ ላይን ወይም ደግሞ ወደ ራይት ክሊክ ብዬ እቺን ወደ ሴንተር ላይን ቀይራታለሁ። ከዛ በኋላ ቤልቱን ሀፉን ሰራለሁ፣ ሀፍ ሰራለታለሁ እንደዚህ ሰርቼ ከዛ ስማርት ሜዠርመንት ግማሹ 18 ነው ቅድም ያልነው፣ የዚህ ስንት ይሆናል ማለት ነው? 9 ይሆናል። ይሄ ዲግሪ ስንት ነው? 60 ዲግሪ ነው ያልነው። እዛ ላይ 60 ዲግሪ እንጽፋለን። ከዛ በኋላ ምን እንደምናደርገው ሚረር የትኛውን ይሄን ፓርት እና ይሄን ፓርት ሚረር አድርገን በማን ኮፒ አባውት በዚህ ሚረር እናደርገዋለን። ከዛ ይሄ ፕሮፋይል ከመጣልን በኋላ ቀጣዩ ስቴፕ ምንድነው? ፊቸር ላይ ገብተን ስዋፕድ ቦስ የምትለዋን እንነካለን። ስዋፕድ ቦስ ከነካን በኋላ ይሄኛውን ከመረጠልን በራሱ እዚህ ጋር እንመጣና የትኛው መስመር ላይ እዚህ መስመር ላይ ሪቮልቭ እንዲያደርግልን እንመርጣለን ማለት ነው። ስለዚህ እቺኛዋን ሃይድ እናረጋትና ከዛ ቤልታችን በዚህ መልክ ሰርተነዋል ማለት ነው። ከዛ እዚች ላይ ከለር ላይ መጣና አፒራንስ ላይ ለምሳሌ ረበር ነው ብንል ረበር መተን ይሄንን ረበር ጎትተን እዚህ ላይ አፕላይ እናደርገዋለን ማለት ነው። ከዛ በኋላ አፕዴት አድርገን ሴቭ እናደርግና ክሎዝ ስናደርገው የስ እዚህ ላይ ምን ያደርግልናል ማለት ነው? እዚህ ላይ ያመጣልናል ማለት ነው። ይሄንን ሃይድ ታደርጉታላችሁ። ከዛ ይሄኛውን ሃይድ እቺኛዋንም መስመር ሃይድ። አሁን ምን ሆነልን? ይሄ ቤልት ይሄን ስናሽከረክረው ያኛውም ይሽከረከራል፣ ሪሌሽን ይኖረዋል ማለት ነው። ይሄንን ከሰራን በኋላ ቀጣዩ ስቴፕ ምንድነው የሚሆነው? በአኒሜሽን ይሄንን ሞሽን አናሊሲስ በሞሽን ስናስቀምጠው ደግሞ እዚህ ጋር ሞዴል የምትላለች፣ ሞዴል ከምትለዋ ጎን ሞሽን ስተዲ የምትላለች። ሞሽን ስተዲ እቺን ቀስት ወደ ላይ እንነካና ከዛ ሞሽን ስተዲ እንደዚህ ይመስላል። ሞተር የምንለው ለምሳሌ ይሄኛው በሞተር የሚንቀሳቀስ ቢሆን እሷን እንነካትና ሞተራችን ሊኒየር ነው ወይም ደግሞ ሮቴሽን ነው የሚለውን ለምሳሌ ሞተር ሮቴሽን ሞተር ከሆነ ከዛ የትኛው ኮምፖነንት ነው የሚሽከረከረው ድራይቭ የሚያደርገው ሲለኝ ይሄኛው እንደዚህ ነው የሚሽከረከረው ወይ ገልብጬ ዳይሬክሽን ገልብጬ ማሽከርከር እችላለሁ። ዳይሬክሽኑ ይሄ እንደዚህ ነው የሚሽከረከረው አልኩት። ከዛ ኮምፖነንት ጋር አብሮ የሚሽከረከረው የትኛው ነው ሪሌሽን የሚፈጥረው ይሄኛው ነው ብዬ ነግረዋለሁ። ከዛ የሞተሩን ስፒድ ለምሳሌ 100 አርፒኤም ቢሆን የዚህ ጋር አርፒኤሙን መጨመር መቀነስ እንችላለን። 100 አርፒኤም ነው ብንል ከዛ በኋላ መጥቼ ምንድነው የማደርገው? እዚች ላይ ይሄንን ከነካው በኋላ ኦኬ እለዋለሁ ማለት ነው። ኦኬ ካልኩት በኋላ ምንድነው የማደርገው? እዚች ጋር እቺኛዋ ካልኩሌት አደርገዋለሁ። ይሄኛው ቀስ ብሎ ሲሽከረከር ይሄ ይፈጥናል ማለት ነው። ስለዚህ ትክክል ነን እንትናችንን ማለት ነው። በዚህ አይነት መንገድ ምን መስራት እንችላለን ማለት ነው? ሞሽን ያለው ቤልት መስራት እንችላለን ማለት ነው። አመሰግናለሁ። መልካም የልምምድ ጊዜ ይሁንላችሁ።